የህወሓት ጦር በአዛዦቹ ላይ ተኩስ ከፈተ። ከ4 ኪሎ የተሰማው ሰበር ማስጠንቀቂያ። ኢራን ስምምነቱን በይፋ ውድቅ አደረገች። ሰበር ዜና። የህወሓት ጦር እርስ በርሱ መታኮስ ጀመረ። የጦር አመራሮችና የሰራዊቱ አባላት የገቡበት የሞራል ውድቀትና አለመተማመን ለቡድኑ የውጊያ አቅም የመጨረሻው ምዕራፍ እየሆነ ነው። አይናችን እያየ ወደ ሞት መግባት አንፈልግም የሚለው የሰራዊቱ ቁጣ የነ ደብረጽዮንን ስልጣን ከጫፍ እያናጋው ነው። ምዕራብ ትግራይን ለመቆጣጠር የተሰማራው ኃይል እንዴት ወደ ውስጣዊ መበታተን እንደገባና በጦር ሜዳው እየተከናወነ ያለውን አስደንጋጭ ሂደት በቀዳሚነት አብረን እንቃኛለን። በሌላ በኩል የሰላም ስምምነቱ ተሰበረ። ኢትዮጵያ በቅርብ ቀናት ውስጥ ዳግም ወደ ጦርነት ልትገባ እንደሆነ መንግስት በይፋ አረጋግጧል። አምባሳደር ሬድዋን ሁሴንና አቶ ጌታቸው ረዳ ህወሓት በኤርትራ ድጋፍ በፌዴራል መንግስቱ ላይ መጠነ ሰፊ ጥቃት ለመክፈት መወሰኑን በሰፊው አጋልጠዋል። ይህ መግለጫ የሰላም ተስፋውን ያጨለመ፣ አገርን በድጋሚ ፈተና ውስጥ የከተተ አደገኛ ምዕራፍ ነው። ታዲያ ከዚህ ቀውስ ጀርባ ምን እየተከናወነ ነው? ሙሉ መረጃውን ይዘን ቀርበናል። ከውጭ ዜና። በአሜሪካና በኢራን መካከል ያለው ጦርነት ተጠናቀቀ። ፕሬዝዳንት ትራምፕ ታሪካዊ ስምምነት ላይ መደረሱን በአደባባይ አውጀዋል። ሆኖም ከቴህራን የተሰማው መልስ ዓለምን የሚያስደነግጥ ሆኗል። ኢራን ስምምነቱ ገና እንዳልተጠናቀቀ አስታውቃለች። ታዲያ በዓለም ገበያና በሆርሙዝ ውጥረት ውስጥ ምን እየተካሄደ ነው? ዝርዝሩን ይዘናል። አብራችሁን ቆዩ። ሰላም ውድ ቤተሰቦች እንደምን አላችሁ? ይህ ዜና ላፍታ ነው። ቪዲዮውን ላይክ በማድረግ ይጀምሩ እያልን ወደ ዝርዝር ዜናዎች አለፍን። ሰበር ዜና። በህወሓት ጦር ውስጥ ከፍተኛ ክፍፍል ተፈጠረ። ሰራዊቱ እርስ በርስ ተኩስ ከፈተ። የሰሜኑ የኢትዮጵያ ክፍል አሁናዊ ሁኔታ እጅግ አሳሳቢ ምዕራፍ ላይ የደረሰ ሲሆን ወልቃይትን በኃይል ለመቆጣጠር በተከዜ ጫፍ የተሰማራው የህወሓት ሰራዊት ከፍተኛ የሞራል ውድቀትና የውስጥ አመጽ ውስጥ መግባቱ ተሰማ። ከስፍራው እየወጡ ያሉ መረጃዎች እንደሚያመለክቱት በአርሚው አዛዦችና በተዋጊው ኃይል መካከል ያለው መተማመን ሙሉ ለሙሉ በመሸርሸሩ ሁኔታው ወደ አስከፊ እርስ በርስ እልቂት ተሸጋገረ። የዚህ ሁሉ መነሻ የሆነው የህወሓት አመራሮች ለሰራዊቱ የገቡት የውሸት ቃልና የጦር ሜዳ እውነታ በፍጹም ተቃራኒ መሆናቸው በግልጽ ታይቷል። በተለይም ጸረ ድሮን ቴክኖሎጂ ታጥቀናል፣ ምንም የሚያስፈራን ነገር የለም በማለት ሰራዊቱን የሞት አፋፍ ላይ የጣሉት ጀነራሎቹ የአየር ኃይሉ የድሮን ጥቃት ሲቀጥል ኃላፊነት ወስደው መፍትሄ ከመስጠት ይልቅ እየሸሹ መሆናቸው በሰራዊት ውስጥ ከፍተኛ ቁጣን ቀስቅሷል። በጦር ግንባሩ እየደረሰ ባለው ከባድ የአየር ድብደባ ሳቢያ የሰራዊቱ አባላት በተለይም በእግረኛ ጦር ውስጥ የደረሰው ከፍተኛ የሰውና የቁሳቁስ መውደም አመራሮቹን በጥርጣሬ እንዲመለከቱ አድርጓቸዋል። በርካታ ተዋጊዎች ይህ ሆን ተብሎ ለድሮን ጥቃት እየተዳረግን ያለንበት የሞት ወጥመድ ነው የሚል ጠንካራ መከራከሪያ ማንሳታቸው ከዚህ ቀደም የነበረውን የህወሓት ወታደራዊ ተዋረድና ተግሳጽ ሙሉ በሙሉ አፍርሶታል። በተለይም ስልታዊ ቦታዎችን ለመያዝ በተደረገው ሙከራ ድጋፍ ያጣው የፊት መስመር ጦር ከድሮን ጥቃት መከላከያ ሳይኖረው ሜዳ ላይ በመቅረቱ በአዛዦችና በተዋጊዎች መካከል ያለው የእዝ ሰንሰለት ተበጣጥሶ በምትኩ ከፍተኛ የሆነ የፍርሃትና የጥርጣሬ ድባብ ሰፍኗል። የነ ደብረጽዮን ቡድን ምዕራብ ትግራይን ከኮሎኔል ደመቀ ዘውዱ ኃይል ነጥቆ ለመውሰድ ያቀደው የጦርነት እቅድ በአየር ኃይሉ ድንገተኛና ተከታታይ የድሮን ጥቃቶች ሙሉ ለሙሉ ከሽፏል። ከመቀሌ ቅርብ ርቀት ላይ ተተክሏል የተባለውና ለሰራዊቱ ትልቅ ተስፋ ሆኖ የቀረበው የጸረ ድሮን መከላከያ ጦርነቱ በይፋ ሳይጀመር ከጥቅም ውጭ መሆኑ የቡድኑን ወታደራዊ የውጊያ ፍኖተ ካርታ ውሃ ላይ እንደተጻፈ ቀለም ብላሽ አድርጎታል። በተለይም በቅዳሜው ሌሊት በሽራሮና በሰኞ የሸረሪና አካባቢ በተፈጸመው ከፍተኛ የድሮን ጥቃት በርካታ ተዋጊዎች ህይወታቸውን ማጣታቸው ሰራዊቱ አይናችን እያየ ወደ ሞት እንድንገባ ለምን ተደረገ? የታጠቅነው ጸረ ድሮንስ የት ደረሰ? በማለት በአመራሮቹ ላይ እንዲያምፁ አስገድዷቸዋል። አሁን ባለው መረጃ መሰረት የህወሓት የጦር አዛዦች ሰራዊቱን መቆጣጠር ተስኗቸው በውጥረት ውስጥ ይገኛሉ። በጦር ሰፈር ውስጥ እየተሰማ ያለው የጥይት ድምጽ የውስጥ ክፍፍሉ ምን ያህል ጥልቅ እንደሆነ የሚያሳይ ሲሆን የድሮን ጥቃቱ በፈጠረው ድንጋጤና ቁጣ ውስጥ ያለው ተዋጊ ኃይል ለአመራሮቹ የሚሰጠውን ትዕዛዝ በአብዛኛው እምቢ በማለቱ
የቡድኑ የጦርነት አቅም የለም እስከሚባል ድረስ ደርሷል። ከሁሉም በላይ የሰራዊቱ የሞራል ውድቀትና የአመራሮች አለመግባባት የነደብረጽዮንን ቡድን ከዚህ ቀደም ታይቶ በማይታወቅ የፖለቲካና የጦርነት አጣብቂኝ ውስጥ የከተተው ሲሆን በሰራዊቱ መካከል የተፈጸመው ይህ ክፍፍል የቡድኑን እጣ ፋንታ በአጭር ጊዜ ውስጥ ሊወስን እንደሚችል የፖለቲካ ተንታኞች እየጠቆሙ ይገኛሉ። ምን ይሆን የህወሓት ቀጣይ እጣ ፋንታ? ሰራዊቱ በአመራሮች ላይ የጀመረው ይህ አመጽ የት ሊደርስ ይችላል? እርሶም በዚህ መረጃ ላይ ያለውትን ማንኛውም ሀሳብና አስተያየት በኮሜንት ሴክሽን ላይ እንዲያጋሩን እየጋበዝን አሁን በቀጥታ ወደ ቀጣዩ ዜና እንለፍ። ኢትዮጵያ በድጋሚ ወደ ጦርነት ልትገባ ነው። የሬድዋን ሁሴንና የጌታቸው ረዳ አስደንጋጭ ማረጋገጫ። የኢትዮጵያ የሰላም ተስፋ በከባድ ፈተና ውስጥ ወድቋል። የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጀነራል አምባሳደር ሬድዋን ሁሴንና የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ በአልጀዚራ አማካኝነት ባወጡት አዲስና አስደንጋጭ መግለጫ ህወሓት በአስመራ ድጋፍ በሚቀጥሉት ጥቂት ቀናት ውስጥ በፌዴራል መንግስቱ ላይ አዲስ ወታደራዊ ጥቃት ለመሰንዘር መወሰኑን ይፋ አድርገዋል። በፕሪቶሪያው የሰላም ስምምነት ላይ የነበሩት እነዚህ ቁልፍ ባለስልጣናት ቡድኑ የሰላም አማራጩን ወደ ጎን በመተው በድጋሚ የጦርነት ነጋሪት እየጎሰመ መሆኑን በይፋ አስጠንቅቀዋል። ሁለቱ ባለስልጣናት እንዳጋለጡት ከሆነ በአስመራ በመቀሌና በሱዳን በሚካሄዱ ድብቅ ስብሰባዎች ጽምዶ የተሰኘ አደገኛ የጥምረት ኃይል ተፈጥሯል። ይህ ኃይል የፕሪቶሪያውን ስምምነት በመናቅ ህገወጥ አስተዳደርን በመቀሌ ያቋቋመ ሲሆን በኤርትራ መንግስት ቀጥተኛ ድጋፍ ከፍተኛ ቁጥር ያለው ተዋጊ ኃይል በመመልመል በማሰልጠንና በማስታጠቅ ለጥቃት ሙሉ በሙሉ ዝግጁ መሆኑን አመልክተዋል። የትግራይ ህዝብ ለጦርነት የለውም ቢልም ቡድኑ የህዝቡን ፍላጎት በመጣስና የግዳጅ ምልመላ በማካሄድ አካባቢውን ወደ ቀድሞ የጦርነት ገሃነም ለመክተት እየተንቀሳቀሰ ይገኛል። ይህ አካሄድ የኢትዮጵያን ሰላም ብቻ ሳይሆን የመላው ቀጠናውን ደህንነት አደጋ ላይ የሚጥል በመሆኑ ዓለም አቀፉ ማህበረሰብ በአስቸኳይ ጣልቃ እንዲገባ ጥሪ ቀርቧል። ህወሓት የፕሪቶሪያውን ስምምነት በአደባባይ በመጣስ እየወሰደ ያለው ወታደራዊ እርምጃ ተቀባይነት የሌለውና አገሪቱን ወደ አደገኛ አዙሪት የሚመልስ መሆኑን ያስጠነቀቁት ባለስልጣናቱ ለዚህ ግጭት አከታታይ ኃይሎች በሙሉ ግፊት ሊደረግባቸው እንደሚገባ አሳስበዋል። መላው የኢትዮጵያ ህዝብና የዓለም ማህበረሰብ በሰላም ላይ እየተቃጣ ያለው ይህ አደገኛ ሴራ ከመፈጸሙ በፊት ሊያቆሙ እንደሚገባ መልእክታቸውን አስተላልፈዋል። ቪዲዮአችንን ላይክ ማድረግ አይርሱ እያልን ወደ ውጭ ዜና አለፍን። የአሜሪካ ኢራን የሰላም ስምምነት ውዝግብ። ትራምፕ የጦርነት ማብቂያ አወጁ። ኢራን ግን እምቢ አለች። ፕሬዝዳንት ዶናልድ ትራምፕ በዓለም ላይ ከፍተኛ የጦርነት ስጋት ደቅኖ የነበረውን የአሜሪካና የኢራን ግጭት የሚያስቆም ታሪካዊ ስምምነት ላይ መደረሱን በአደባባይ ቢያውጁም የኢራን መንግስት ግን የነጩ ቤተ መንግስት መግለጫ ግምታዊ መሆኑን በመግለጽ ድርድሩ ገና ወደ ማቋጫው እንዳልደረሰ በግልጽ አስተባብሏል። ትራምፕ ከጋዜጠኞች ጋር በነበራቸው ቆይታ በኢራን ላይ ታቅዶ የነበረውን ጥቃት መሰረዛቸውንና ሁለቱ ሀገራት በኒውክሌር ጦር መሳሪያ ልማት ዙሪያ ወሳኝ በሆነ ነጥብ ላይ መስማማታቸውን ቢገልጹም በቴህራን በኩል የሚሰማው ድምጽ ግን ከዚህ በተቃራኒው የአሜሪካን ከልክ ያለፉ አዳዲስ ጥያቄዎች የሚያወግዝ ሆኗል። የዚህ ያልተጠበቀ የዲፕሎማሲያዊ መግለጫ ውጤት ግን የዓለም የነዳጅ ገበያን በፍጥነት ቀይሮታል። ባለፉት ቀናት በጦርነቱ ስጋት የተነሳ በከፍተኛ ሁኔታ ሲያሻቅብ የነበረው የነዳጅ ሁኔታ የሰላም ስምምነቱ ዜና እንደተሰማ ከ4 በመቶ በላይ ቅናሽ በማሳየት በበርሜል ወደ $89 ዝቅ ብሏል። ሆኖም በሆርሙዝ አካባቢ ያለው ውጥረት አሁንም ሙሉ በሙሉ አልረገበም። የትራምፕ ብሩህ ተስፋ እውን እንዲሆን ሁለቱ ወገኖች በየራሳቸው ቀይ መስመር ላይ የሚኖራቸው የመጨረሻ ድርድር ወሳኝ ነው። ዓለም በአንክሮ የሚከታተለው ይህ የዲፕሎማሲ ጨዋታ ወደ ዘላቂ ሰላም ይሸጋገራል ወይስ እንደገና ወደ አደገኛው የጦርነት አዘቅት ይመለሳል? የዓለም መረጋጋት በዚህ ወሳኝ ጥያቄ ላይ ተንጠልጥሏል። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።